ዛሬ ደግሞ በኮምፓክት ያሪስ ተሽከርካሪ ላይ የኤሲ አጠቃቀሞችን አሳያችኋለሁ። ኤሲያችሁን የምትጠቀሙት ልክ እነዚህ ሶስቱን ነገሮች አንድ ላይ አቀናጅተን ነው ማለት ነው። ስለዚህ ኤሲያችን የምንጠቀመው ወይም በጣም ሞቃታማ በሆነ ሰዓት ላይ ወይም ደግሞ በጣም ቀዝቃዛ በሆነ ሰዓት ላይ ነው። ስለዚህ ዝናባማውን ወይም ጠዋት ላይ በጣም ጭጋግ መስታወቱ ላይ ካለ የኛ ተንፋሽ ምናምን ላቦት መስታወቱ ላይ ካለ በእጃችን ከምንወለውለው ይልቅ በቀላሉ እንዲያቀልጥልን ከፈለግን እቺን ኤሲ የምትለውን እናበራታለን መጀመሪያ። ከዛ እዚህ ጋችን ፕረስ እናረጋታለን ማለት ነው። ከዛ ሙቀት ስለሆነ የምንፈልገው ወደ ቀዩ ሙቀት ነው። ቀዝቃዛ ስንፈልግ ደግሞ ወደዚህ ወደ ቀዝቃዛው የምናመጣው እቺ ሴንተር ነጯ አለች። እቺ አሁን ትመጣና እዚህ ጋር ነው የምትሆነው። ይሄ አሁን ጠፍቷል ማለት ነው እዚህ ጋር ከሆነች። ስለዚህ እቺ ነጯን እያዞርናት እንደዚህ ወደ ቀዩ እናመጣታለን። ልክ ቀዩ ላይ በደንብ እናረጋትና እዚህ ጋር ደግሞ እንመርጣለን። ለመስታወቱ ነው ለመስታወቱና ለግራችሁ ነው ለግራችሁ ብቻ ለፊትና ለግራችሁ እንደዚህ ያስመርጣችኋል። እሱንም እንዲያሽከረከራችሁ ትመርጣላችሁ በዚህ ምልክት መሰረት ማለት ነው። ስለዚህ ለመስታወቱ ብቻ ከሆነ እንዲያዞራችሁ መስታወቱ ጋር ታረጋላችሁ። ከዛ እዚህ ጋር ቁጥር አለው። በቁጥሩ መሰረት 1 2 3 እያረጋችሁ በደረጃ እስከ 4 ድረስ መጠኑን ከፍ ዝቅ እያረጋችሁ ታስተካክሉታላችሁ። ሲጨርሱ ደግሞ ታጠፉታላችሁ ማለት ነው። ስለዚህ በዚህ አይነት መልኩ በቀላሉ ኤሲያችሁን ተጠቀሙበታላችሁ ማለት ነው።